ያው ዛሬ የምናየው ስክሪኑ የፈሰሰ ስልክን በቀላሉ በሁለት ደቂቃ ብቻ እንዴት እንደምንቀይር ላሳያችሁ ነው። ወደ ቪዲዮ እንግባ። ያው ስልኩ መጀመሪያ ባትሪውን ይሄን እንከታለን። ከከተትን በኋላ ከፍተን ቼክ እናደርጋለን። ያው እንደምታዩት ነጭ ነው የሚያሳየው። ታች በኩል የሆነ የፈሰሰ ምልክት ነው የሚያሳየው። ይሄን እንዴት እንደምናስተካክል ላሳያችሁ በሁለት ደቂቃ ብቻ። ያው ሰዓቱን ለመጠቀም ያህል ብሎን ያው እንደምታዩት ፈትቻለሁ። ያው አሁን የምናየው ስክሪን አንስተን ሌላ የምስራ ስክሪን ያው ይሄ ስክሪን ገበያ ላይ ይኖራል። TMW 143 የሚባል ስክሪን ነው። ያው 24 እግር ነው። የኛውም 24 እግር ነው። 20 ቢሆን 24 ቢሆን ይሰራል፣ ችግር የለም። ያው መጀመሪያ ትንሽ ፈስትን ስክሪኑን ለማንሳት ያህል እንቀባለን። ያው ስክሪኑን ለማንሳት ባትሪው መጀመሪያ እናጣን። ባትሪው ካላወጣን ሾርት ካደረገ በኋላ ሊቃጠል ስለሚችል መጀመሪያ ስክሪኑን እንደዚህ ቀስ አድርገን እናወጣለን። በቀላሉ በሁለት ደቂቃ ብቻ እንዴት እንደምንቀይር ላሳያችሁ። ያው መጨረሻው እግርና መጀመሪያ ነካና እንዳይንቀሳቀስ በቃ ያው ጨርሰናል። እንደምታዩት ያው ሌላ የአሁኑ ስክሪን ነው። አሁን የነቀልኩ የፋብሪካ ስክሪን ይሄን ይመስላል። ይስራል አይስራም የሚለውን ቼክ እናደርጋለን። ባትሪን ከተን በኋላ ያው እንደምታዩት ይሰራል፣ ሰርቷል። ያው ብሎን ማሰር ብቻ ነው የሚቀረው። እንደምታዩት ጎላ ብሎ እንደታይ ያን ይመስላል። ላይክ ሼር ማድረጋችሁን እንዳትረሱ፣ ሰብስክራይብ አድርጉኝ። ያው ይሄን የመጀመሪያ ቪዲዮ ስለሆነ ቀጣይ ሌላ ቪዲዮዎችን ይዤ እንድመጣ ሰብስክራይብ አድርጉ። ሼር ላይክ ማድረጋችሁን ኮሜንት